ሰላም ውድ የቻናላችን ተከታታዮች እንግዲህ ቦሌ ሃይስኩል ፊት ለፊት ዲማ ሆፕል ሲቲ እያስገነባ ያለው እጅግ በጣም ቅንጡና ሌግዠሪ አፓርትመንት አይው አሁን በ8 ወር ውስጥ እዚህ ደርሷል። G+24 የሆነ አፓርትመንት ነው። ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃ፣ 3 ቤዝመንት ፓርኪንግን ያጠቃለለ እጅግ በጣም ቅንጡ አፓርትመንት ነው። ቦሌን ያማከለ እጅግ በጣም ግዙፍ አፓርትመንት ነው ማለት ነው። ታዲያ ከዚህ ከባለ 1 መኝታ እስከ ባለ 4 መኝታ አፓርትመንቶችን ማግኘት ትችላላችሁ ማለት ነው። የንግድ ሱቅ ደግሞ ከ20 ካሬ ጀምራችሁ እንደምታያቸው ከግራውንድ እስከ 6ኛ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን እየሸጥን ነው የምንገኘው በቦሌ መድኃኔዓለም። ቦሌ መድኃኔዓለም እንደምታዩት ይሄ ደግሞ ስማርት ሮድ ነው። አሁን በፍጥነትና በጥራት እየተገነባ ያለው መንግስት እስከ 1.2 ቢሊዮን ብር በጅቶ ከኤርፖርት በእንግሊዝ ኤምባሲ ዓለም ሲኒማ ፍሬንድሺፕ አድርጎ እስከ ጫቃ ፕሮጀክት የሚዘልቅ ስማርት ሮድ ነው ማለት ነው። ሲያልቅ ምንም አይነት ማንፓወር ሞኖፖሌሽን የሌለው መንገድ ነው። ታዲያ የእናንተ አፓርትመንት ወይም ደግሞ የንግድ ሱቃችሁ ፊት ለፊት አስፓልት ዳር ነው የሚሆነው። በዋነኝነት ደግሞ ኤድና ሞል ነው። ኤድና ሞል ፊት ለፊት ማለት ነው። አለምነሽ ፕላዛ ቀጥሎ ነው ያለው እንደምታዩት። ሌላው የዚህ አፓርትመንት ጥልቁ ደግሞ እና ዋነኛው ነገር አክሰስ የምታደርጉት ስቴዲየም መሆኑ ነው። አዲስ አበባ ስቴዲየም ከ60 ሺህ እስከ 70 ሺህ ተመልካቾችን የሚይዘው አዲስ አበባ ስቴዲየም አለ። ከ20 ሺህ እስከ 22 ሺህ የፓርኪንግ አገልግሎት የሚሰጠው ማለት ነው። በሳምንት 5 ቀን ነው ኦፕን የሚሆነው። ታዲያ እነዚህ ሁሉ አክሰሶች ነው የንግድ ሱቅ ቢኖራችሁ እዚህ አካባቢ ከምንም በላይ በጣም ተመራጭ ነው የሚሆነው ለኢንቨስትመንት። እንደምታያቸው አለምነሽ ፕላዛ ጋር ወይም ደግሞ ቀጥሎ ያሉ የንግድ ሱቆችን ካያቸዋቸው በጣም ሴንሲቲቭ ናቸው። ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን ነው እየሸጥን ያለ ነው። በ25% ቅድመ ክፍያ እና በ30% ቅድመ ክፍያ ከግራውንድ እስከ 6ኛ ማለት ነው። ግራውንድ ላይ ሲሆን 750 ሺህ ነው በካሬ አንደኛ ጋር ሲሆን 700 ሺህ፣ ሁለተኛ ጋር ሲሆን 500 ሺህ እና 550 ሺህ፣ ሶስተኛ ጋር ሲሆን 450 ሺህ እና 500 ሺህ ያለ 350 ሺህ እና እስከ 300 ሺህ ብር ድረስ እስከ 6ኛ ይቀጥላል ማለት ነው። ስለዚህ ግራውንድ ላይ ሱቅ ብትገዙ 20 ካሬ ግራውንድ ላይ 15 ሚሊዮን ይሆናል። ሙሉ ስትከፍሉ ደግሞ 20% እንቀንስላችኋለን 12 ሚሊዮን አካባቢ ይሆናል ማለት ነው። 6ኛ ጋር ብትገዙ ደግሞ ጠቅላላ ዋጋው 6 ሚሊዮን ይሆናል። ሙሉ ከከፈላችሁ ደግሞ 4.5 ይሆናል ማለት ነው 20% ስለምንቀንስላችሁ። ታዲያ እነዚህ አፓርትመንቶች የተናጠል ዲጂታል ካርታ የተዘጋጀላቸው ናቸው ማለት ነው። አሁን ላይ አፓርትመንት ወይም የንግድ ሱቅ ብትገዙ የተናጠል ዲጂታል ካርታ እንሰጣችኋለን። ወዲያውኑ ደግሞ ስም ዝውውር እናደርግላችኋለን ማለት ነው። አፓርትመንቶቹ ለገስት ሃውስም ለመኖሪያም የሚሆኑ ናቸው። ታዲያ እንደምታዩት የገስት ሃውስ ናቸው አለምነሽ ፕላዛ ጋር ያሉት ወይም እሱ ቀጥሎ ያለው ሆቴልን ካያችሁት ለገስት ሃውስ ነው። የላኞቹ ታቹ ደግሞ ለመኖሪያ ማለት ነው። ለመኖሪያ ከፈለጋችሁ ደግሞ መሀል ከተማ ብዙ የመንገድ አማራጮችና ብዙ ኢንተርናሽናል ተቋማት በአካባቢው ያሉት ማለት ነው። ለኢንቨስትመንት ከታሰበ ደግሞ አብዛኛውን የቦሌ ሆቴሎች እዚሁ አካባቢ ነው ያሉት። ኢንቨስትመንት ካሰባችሁ በፉሊ ፊኒሽድ ወይም ደግሞ ፈርኒሽድ አድርጋችሁ በታከራዩት በሆቴል ስታንዳርድ የሚከራይላችሁ አፓርትመንት ነው ማለት ነው። የኢንቨስትመንት ሬቱ ወይም ደግሞ የሬንት ቫልዩ ፐር ዳይ ፎር ዋን ቤድሩም ከ$7 ጀምሮ ነው ያለው። $7 ማለት በወር እስከ $2100 ትሰራላችሁ ማለት ነው። ለኢንቨስትመንትም ተመራጭ ነው። ለመኖሪያ ደግሞ መሀል ከተማ ሁሉን አክሰስ በቀላሉና በብዙ ወይ የምታገኙበት ቦታ ነው ማለት ነው ቦሌ ኤድና ሞል። ታዲያ በ25% ቅድመ ክፍያ መኖሪያ ቤቶችንና የንግድ ሱቆች ደግሞ በ30% ግራውንድ እና ፈርስት ፍሎር፣ በ25% ደግሞ ሁለተኛ፣ ሶስተኛ እና አራተኛ፣ አምስተኛ፣ 6ኛ ፍሎር ያሉትን በ25% ቅድመ ክፍያ ሌላውን እስከ 1 አመት ቀስ ብላችሁ የምትከፍሉት አፓርትመንት ነው እየሸጥን ያለ ነው በቦሌ መድኃኔዓለም። ታዲያ ስለነዚህ አፓርትመንቶች ሙሉ መረጃ ፍሎር ፕላን፣ ፔመንት ስኬጁል እና ፕራይስ ሊስት ስትፈልጉ እኔ ካሳሁን እባላለሁ የዲማ ሆፕ ሲቲ ሽያጭ አማካሪ ነኝ። እታች በማስቀመጥላችሁ ስልክ ወይም ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ ሼር ማድረጋችሁ ይሆናል ማለት ነው። ዛሬ ስለ ቦሌ መድኃኔዓለም የንግድ ሱቆችና መኖሪያ ቤት አፓርትመንቶች ሙሉ መረጃ ሰጣቸዋለሁ። ሌላ ጊዜ ደግሞ ስለ ቦሌ አትላስ ወይም ደግሞ ማዶ ሆቴልና ኮባ ፓስተሪ መካከል እየተገነባ ስላለው ፉሊ ፊኒሽድ አፓርትመንት ሙሉ መረጃም ሰጣችሁናል ማለት ነው። እስከዛ መልካም ሰላም ቆዩ።